በዚህ መልክ ጠበስ ጠበስ ካደረግን በኋላ ቲማቲም አለ እንዲጠራ እጨምርበታለሁ ማለት ነው። እዚህ ጋር የጠበስኩት አሳ አለ ማለት ነው። በኋላ ላይ ነው የምጨምረው ማለት ነው። ቤተሰቦቼ ሰብስክራይብ፣ ላይክ፣ ኮመንት፣ ሼር በማድረግ አበረታቱ። ስለምታበረታቱኝ ደግሞ አመሰግናለሁ። ከዛም እንደዚህ የጠበስኩ ፍልፈል ጨምር የተጠበሰልኝ አሳ አሁን ሰው እንካብላለው በኋላ የምጨምረው ማለት ነው። እንደዚህ እየጠበስኩት ነው ማለት ነው። በዚህ ልክ እዚህ ጋር ደግሞ ያለ የመጨረሻ አካባቢ እንዴት እንደምገባ አሳያችኋለሁ ማለት ነው። ትንሽ ነው ግን ያው የሆነ ያንን ሰዓት ትንሽ ሽንኩርት ለቁሌቱ እዚህ ጋር ደግሞ ትንሽ ቁሌቱ አቋልቻለሁ። ውሃ ትንሽ የምጨምርበት አላበዛበትም። አሳውን ስለምጨምርበት ይህን ይመስላል በእኛ ቤት። ትንሽ ቆርጥ እንደተቁላላ ደግሞ አሳውን ጨምርበታል። እዚህ ጋር ሽንኩርት እያቁላላው ነው ማለት ለሶስ ከላይ ከሮዙ ላይ ማድረግበት። ከዛን ክዝር አለ እጄ ላይ እንትን ያረኩት ቆርጬ ለዝጋር ብቻ ነው። ለዛ ነው ቲማቲም ስቆርጥ ወደ እጅ አሮጠ እንዲለው እና ክዝራችንን በዚህ መልክ አረግን በኋላ አሁን አሳዬን ጨምራለሁ ማለት ነው። ጋዙን ቀነስ አርግቼ ትንሽ አሳው ትልልቅ ነው። በዚህ መልክ ከጨመርነው በኋላ በአንድ ጎኑ ትንሽ ራስ እስኪል እንጠብቀዋለን። ከዛ ገለብጠዋለሁ ማለት ነው። አሁን ነጭ ሩዝ ነው የምቀቅለው። የቤተሰቤ በዚህ መልክ ሩዙ እስኪበስልልኝ ድረስ እየተጠበሰ ነው ማለት ነው። ገልብጬዋለሁ። ሲገለበጥ እንደዚህ ነው። ከላይ በኩል ነው ማረገው ማለት ነው። ይኸው ነጭ ሩዝ እዚህ ጋር የቀቀልኩ ነው ማለት ነው። እስከ መጨረሻ ስለምትከታተሉኝ አመሰግናለሁ። ከዛም ቤተሰብ በዚህ መልክ ሩዜ በስሎልኛል። ከላይ እንደዚህ ያረገና ሰምስኛል። ጣዕሙን አልጠይቃችሁም፣ ሰርታችሁ ትሞክሩት። አንደኛ ነው። እዛን ቅቤ ካላችሁ ከላዩ ላይ ቅቤ ጣል ታረጉበታላችሁ። ከሌላችሁ ደግሞ ችግር የለውም። እንግዲህ አሳ ሲሰራ በእኛ ቤት ይሄን ይመስላል። ከዛም በዚህ መልክ ቅቤ ጣል ታረጉበታላችሁ ማለት ነው። ከዛን ለደቂቃ ከድኖ ይቀመጣል እና ይሄን ይመስላላችኋለሁ። የሚቀጥለውን ደግሞ ከላይ መጨረሻ ላይ የሚደረገውን አሳያችኋለሁ። ከዛን ያው ክዳኑ መስታወት ነው። በዚህ ልክ ስፓሳ አድርጌ ተዘግቼዋለሁ። 20 ደቂቃ ጋዙን ቀነስ አድርጌ መጨረሻ ላይ የሚገባው ቃሪያ ያለኝ ሌላኛው ዛፍሩን አንድ ማጂ ነው። ይሄ መጨረሻ ላይ ጨምርኩት ማለት ነው። ይሄው በዚህ ልክ እርከም፣ ዳርሲ፣ የተፈጨው ዛፍሩን እና ፍልፍል ማጂ ጨምሬበታለሁ። የተፈጨ ማለት ነው። ትንሽ ጠበስ አድርጌው
መጨረሻ ላይ በዚህ መልክ ከጠበስኩት በኋላ ይህን ስጨምረው ያጠቅመዋለሁ ማለት ነው። ይህን ጨመረው መጠበሻ ከሩዝ ከላይ ማለት ነው እና ከሩዝ ባሳ ይህ ይመስላል። እናመሰግናለን ስለምትከታተሉ ቤተሰቦች። መልካም